ቀጥታ አዲስ አበባ ሄጄ እስከ አዲስ አበባ ድረስ ሄጄ ኤፍሬምን አግኝቼው በቃ ያለው ነገር አስተካክለን ከሱ ጋር ተባብሮኝ አስተካክለን ያለውን ነገር እየበጠበጠ ያለው እነሱ ውስጥ ያለ በቃ ባንዳ የሆነ ሰው ነውና ያንን የዋህነታቸውን ተጠቅሞ ደግሞ መሀላቸው ላይ ገብቶ እነሱን ለመለያየት የሚጥሩ ሰዎች ኦዲየንሶች በጣም በእነሱ መለያየት በዚህ ሁኔታ ብዙ ራሳቸውን የጎዱም ሰዎች አሉ። በዚህ ነገር በጣም ደስ ብሎናል። ሃይሚዬ ብሩክዬ እንኳን ደስ አላችሁ። ሰላም ጤና ይስጥልን ውድና የተከበራችሁ የኛ እንቁ ፋሚሊዎች እንደምን ቆያችሁ እንደምን ሰነበታችሁ? እኛለን ክቡስፋ ያው ፋሚሊ ሰሙ ጠፍተን ነበር ማለት ነገሮች በውስጥ ለውስጥ ሁሌ ሚዲያ ላይ መውጣት ብዙ ጊዜ ጥሩ አይደለም ብለን ነገሮች በውስጥ ለውስጥ ሃይሚና ብሩክ ያሉበት ሁኔታ በጣም ይከብድ ነበር እናውቃለን። እና ያን ነገሮች ደግሞ በኢንስታግራም በብዙ ነገሮች በተለያዩ ኦዲየንቶች የሃይሚ ስልክ እየደወልን ከፋሚሊ ጋር እያገናኘንና ነገሮችን ተመልሰው እንዲያዩ የተቻለንን ሁሉ እያደረግን ነበር። ዛሬ ደግሞ በመጨረሻም ደስ በሚሉታ ሁለቱም ታርቀው ወደ ነበር ፍቅራቸው ተመልሰዋል። ለዚህ ነገር በጣም በበኩሌ በጣም ደስ ያለኝ ፋሚሊ እና ለዚህ ነገር ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። በዚህ ብቻ አላቆምም፣ ምክንያቱም ብዙ ነገሮች ተፈጥሯል። በዚህ መሃል ነገሮችን የሚደብሩ ነገሮችን ተባብለው ነበር ይችላል። የጨረቃ ፋሚሊ ነኝ በጣም ነው በዚህ አጋጣሚ ኮራውባችሁ። አንዳንዴ በቃ ፍቅር ሁሌ እንትን አይሆንም እንዳሰብነው ብቻ ላይሆን ይችላል። በዚህ ምክንያት ደግሞ ብሩክ ትንሽ ስሜታዊ ሆኖ እሷም ሁለታቸውም ስሜታዊ ሆነው ያውና የማይሆን ነገር ተነጋግረው ነበር። ያ ነገር ደግሞ ሁሉንም ወደ ጎን ገፍተው ዛሬ ላይ ደስ በሚል ሁኔታ በፍቅር አብረው አሉ ማለት ነው። በዚህ ነገር እንኳን ደስ አላችሁ ላለው ሙሉ ኦዲየንስ በጣም ተጨንቃችሁ ነበር። እኛንም እየደወላችሁ እንደዚህ የተቻላችሁን አድርጉ እያላችሁን ስታጨናንቁ የነበራችሁ ኦዲየንሶች በዚህ አጋጣሚ እንኳን ደስ አላችሁ። እነሱ በፍቅር በሰላም አንድ ላይ ሆነዋል ማለት ነው። በዚህ አጋጣሚ ለእነ ሃይሚ እኔ ብዙ ምላቸው ነገር አለ። ምክንያቱም እስከዛሬ ድረስ በጣም ደስ የሚል ጊዜን አሳልፈዋል። በዛ አጋጣሚ ደግሞ ትንሽ የሚደብርም ጊዜ አሳልፈዋል። ከምንም ነገር በላይ ግን አብራችሁ ባላችሁበት ሰዓት በቃ ነገሮችን በንግግር መፍታትና መሀላችሁ ላይ ሰው ባለማስገባት የተሻላችሁን እንድታረጉና ይሄን የነበራችሁ እስከዛሬ ነበር ብቻ እንዳይሆን ነገሩ ከዚህ በኋላ ያንን ነገር ለማስቀጠል በቻላችሁ ታቅም ፍቅራችሁ እንትን እንዳይል የተሻላችሁን ማድረግ አለባችሁ ማለት ነው። በዚህ አጋጣሚ እኔ በጣም ደስ ብሎኛል። ለአቡኪ ራሱ ደውዬለታለሁ ማለት በጣም ተጨንቆ አዲስ አበባ ድረስ ሄዱ ነበር እሱ ባይገርማችሁ። ኤፍሬምም አግኝቶት ማለት በቃ መታረቅ አለባቸው ውሰዳት እያለው ነበር። በጣም ለፍቷል። በዚህ አጋጣሚ አወክር ከልብ አመሰግናለሁ። በዚህ አጋጣሚ ለነ ሃይሚና ለብሩክ አንድ መሆን ትልቅ አሻራ አሳርፏል። በቃ ጓደኛዬ በጣም ቴንኪዩ ማለት ፈልጋለሁ በኦዲየንስ ስም በራሴም በግሌም። ምክንያቱም ለነሱ ፍቅር ስትል ያልከፈልከው ዋጋ የለም። እዛ አዲስ አበባ ድረስ ሄደ ስትንገላታ ነበር እነሱን ለማስታረቅ። እነሱን ደግሞ ደስ በሚል ሁኔታ የናንተ ጥረት ኤፍሬምም ከልብ አመሰግናለሁ። የነበሩ ከኤፍሬም ጋር እነሱ ተነጋግረው ተገናኝተዋል ማለት ነው። ለዛ ነገር ደግሞ ሁለታችሁን ከልብ አመሰግናለሁ። ቤተሰብ እንኳን ደስ አላችሁ ማለት ከደስታ አንፃር ነው። ዛሬ በጣም ተደስቻለሁ። አቡኪንም ምን ተፈጠሩ መሀል ላይ የሚሉት ነገሮችና ብዙ የተፈጠሩ ነገሮች አሉ መሀል ላይ ስለዛ ነገርም ጠርቻለሁ። አንዳንድ ነገሮች ከሱ ጋር አብረን የምናየው ይሆናል እና በዚህ አጋጣሚ ምንድነው ለነብሩክ ብዙ ማስተላልፈው መልእክት አለኝ። በጣም በሚገርም ሁኔታ ማለት እኔ አሁን ነው ያየሁት ነገሮችን ጥልቅ ብዬ ሳይ በቃ በእናንተ ፍቅር በእናንተ አንድ መሆን ብዙ ሰዎች የሚደሰቱ ሰዎች አሉ። ምክንያቱም እናንተ ብቻ አይደላችሁም፣ ብዙ ቤተሰብ አለ። ከዛ አልፎ ደግሞ ለእናንተ ትልቅ ክብርና ፍቅር ያላችሁ ኦዲየንሶች አሉ። ለነሱም ስሜት አንዳንዴ ምን በቃ እናንተ ስትለያዩ ማየት የሚፈልሰው ትንሽ ሰው ነው በዚህ አጋጣሚ ማለት ነው። ግን በዛ ተቃራኒው ደግሞ የእናንተ አንድ ደግሞ ለብዙ ሰዎች ሰላም ነው በዚህ አጋጣሚ ማለት ነው። ምክንያቱም በቃ እናንተ በትናንሽ ነገሮች ስትለያዩ በዛ ምክንያት ደግሞ ብዙ የሚበሳጭ ኦዲየንስ አለ። ለዛ ነገር ስትሉ ደግሞ ወንድሜ ሰላም ነው ብራዘር፣ እንኳን አብረን የሰማነው ነገር በጣም ደስ የሚል ነገር ነው። ካሜራ ብቻ ያው አንዳንዴ መጥፎ ነገሮች ብቻ ሲሆን እንዲህ የደስታ አጋጣሚዎች ሲኖሩ ወደ ቪዲዮ ላስተላልፍ ብዬ ነው። በጣም ደስ ይላል። ቤተሰብ ማለት ብዙ ነገሮችን ያው እያስተካከልን ነበር። ውስጥ ለውስጥ ብዙ ነገሮችን አይተናል፣ ብዙ ነገሮችን አድርገናል። ሃይሚና ብሩክ ሰላማቸው እንዲመለስ ያው እስከዛሬ ድረስ እየሰራን የነበረው ሁለታቸው አንድ እንዲሆኑ ነው እና ዛሬ ላይ ተገናኝተው በቃ ስሜታቸውን በመገለጻቸው ከዛ በፊትም ተዋደው የሆነ ሲለያዩ በጣም ደብሮን ነበር። ምክንያቱም በቃ እነዚህ ልጆች ብዙ ፈተናዎችን አሳልፈዋል። እኛንም ብዙ ኦዲየንሶችንም ብዙ ፈተናዎች ከተው ነበርና በዚህ ነገር በጣም ደስ ብሎናል። ሃይሚዬ ብሩክዬ እንኳን ደስ አላችሁ። በቃ ጥረታችሁ ልፋታችሁ ማለት ያው ብዙ ነገሮች በስሜታዊነት ብዙ ደረጃ ደርሰው ነበርና ያ ነገር ዛሬ ላይ ተመልሶ እኛም ደግሞ አንዳንድ ነገሮችን ያረግን ውስጥ ለውስጥ እየሰራን የነበሩ ነገሮች ነበሩ እስከ አዲስ አበባ ድረስ ሄዶ እነሱን አንድ እስከ ማድረግ ድረስ እና ችግሮችን እስከ መቅረፍ ድረስ የደረስንበት አጋጣሚ ነበር።
ለነሱ ወደ ቪዲዮ አላቀረብንላቸውምና በቃ በጣም ደስ ብሎኛል። በቃ እዚህ ስሜቴን መግለጽ አልችልም። ኡመር በጣም ደስ የሚል ነገር ነው ማለት ለፍታል። እኔ አውቃለሁ ከማንም በላይ ውስጥ ለውስጥ ለዛ ነው ሰሞኑ ምንም ቪዲዮ ያላበራ ነው። እሱም ወደ አዲስ አበባ ሄዱ ነገሮችን ለማስተካከል የተቻለውን በሙሉ እያደረገ ነበር። እኔ ደግሞ እዚህ ሆኜ ከሃይሚ ፋሚሊ ጋር እያወራው በስልክ ቤተሰውን እንድታገኝ እያደረኩ ነበር። በኤፍሬም በኩልም ከቤተሰው ጋር አገናኝተን የተቻለን ሁሉ አድርገናል። ሃይሚም ተመልሳለች። ዛሬ ላይ ሁሉም ነገር ትታ ወደ ነበር ፍቅራቸው ለማድረግ ተመልሰዋል። በዚህ አጋጣሚ ደግሞ በጣም እየደበረኝ ያለ ነገር በቃ ለእናንተ ፍቅር እዚህ ጋር ብዙ ጊዜ ኦዲየንስ ምንም የሚሰቃይ አይመስላችሁም። ምክንያቱም እናንተ የምታዩት የእናንተ ስቃይ ብቻ ነው። በቃ ከእናንተ በላይ ደግሞ ኦዲየንስ እየተጨነቀ ነው። ብሩክ እባክህን በቃ በድጋሚ እንደዚህ አይነት ስህተት እንዳሰሩ በእናንተ አንድ መሆን ብቻ በጣም ብዙ የሚደሰቱ እህቶቻችን አሉ። ብዙ በእናንተ ደግሞ መለየት ብዙ የሚያለቅሱ እህቶቻችን አሉ። አንዳንዴ ለእናንተም ባይሆን ለዚህ ለኦዲየንስ ስትሉ በቃ በሰላም መምጣት የተቻለ ነው ብዬ አስባለሁ። ምክንያቱም በእርግጥ ብዙ ስራዎችን ሰርታችኋል እስከዛሬ ደስ የሚሉ ስራዎችን። እኛ ደግሞ ደስ የሚለን ከማንምና ከምንም በላይ እኛ እንደ ኦዲየንስ ነው እዚህ ጋር ማወራው። በቃ ፍቅር ሆናችሁ ስትመጡ ብዙ ስራዎችን አሉ። ፕራንክ ሆናችሁ ወይም ደግሞ ህይወታችሁ ላይ ሴትም ሆነ ወንድ ህይወታችሁ ሳታስገቡ ቪዲዮ ብትሰሩልን ለኛ ከምንም በላይ የተሻለ ነው ብዬ አስባለሁ። በጣም ኡመር በዚህ አጋጣሚ ማለት ነው ማለት እኔ ነገሮች እንዳለ ሰልችቶኝ ለእቂው ነበር። የሃይሚና የብሩክን ጉዳይ የራሳቸው ጉዳይ የፈለጉትን ይሁኑ ምናምን ብዬ ለቄ ነበር። ግን ደግሞ አላስቻለኝም። ሁለቱ ልጆች ከዚህ በፊትም ስናያቸው አንድ ነበሩ። አሁን ደግሞ ተለያይተው ስናይ በጣም የሚደብርና የሚያስከፋ ነገር ስለሆነ በቃ አላስቻለኝም። በእነሱ የሚጨክን አንጀት የለኝም እና እንደዛ ብዬ ነገሮችን በረዳ አድርጌ ቀጥታ አዲስ አበባ ሄጄ እስከ አዲስ አበባ ድረስ ሄጄ ኤፍሬምን አግኝቼው በቃ ያለው ነገር አስተካክለን ከሱ ጋር ተባብሮኝ አስተካክለን ያለውን ነገር ነገ ትመጣለች። ከትላንት ወዲያ ነው የመጣሁት። ትላንትና ነገ ትመጣለች አናግሬያታለሁ ምናምን ብሎኝ እሱ ነው የለመናት። በነገራችን ላይ ኤፍሬም በጣም እዚህ ጋር ላመሰግነው ፈልጋለሁ። በጣም የነሱ አንድነት የሚፈልግ ብሩክ በቃ በዚህ ሰዓት በጣም አስፈላጊ የሚባል ጓደኛ ቢኖር ኤፍሬም ነው እና ኤፍሬምን በጣም ላመሰግነው ፈልጋለሁ እና ነገ ትመጣለችና ነገ እኔ ያገናኛቸዋለሁ ችግር የለውም አንተ ሂድ በኔ ጣለው ብሎኝ ትላንትና ወደ ቡታጅራ መጥቻለሁ እንደ እንትን እናልከው ትክክል። በጣም ደስ የሚል ነገር ነው። ትልቅ ስራ ነው የሰራው። አንተና ኤፍሬም የሰራችሁት ስራ ከዚህ በፊትም ተናግሬያለሁ። በጣም ትልቅ ስራ ነው የሰራችሁት። በዚህ አጋጣሚ ደግሞ ምንድነው የምለው ኦዲየንሶች የእናንተም ትብብር እዚህ ጋር በጣም ያስፈልገናል ነው የምለው። ምክንያቱም እናንተ በቃ እነሱ አንድ ሲሆኑ በተቻላችሁ አቅም ቪዲዮአቸውን ሼር እያደረጋችሁ የተቻላችሁን እያደረጋችሁ ምክንያቱም ፍቅር ሆነው ሰርተው በቃ ቪዲዮአቸው ከ200,000 በታች መጥተህ የለበትም ብዬ አስባለሁ። ደግሞ የሆነ ኔጌቲቭ ነገር ደግሞ ሲመጣ ቫይራል የሚሆኑ ነገር ከሆነ ብዙ ጊዜ በኔጌቲቭ ነገር ሊመጡ ስለሚችሉ እናንተ ደግሞ በተቻላችሁ አቅም ሰፖርት እያደረጋችሁ ቪዲዮአቸውን ፍቅር ሲሰሩም እንደዚህ መጥፎ ነገር ሲሰሩ ብቻ አይደለምና በተቻላችሁ አቅም ፍቅርም ደስ የሚሉ ቪዲዮዎችን ሲሰሩ ሰፖርት እያደረጋችሁ እነሱን ማገዝ አለባችሁ ብዬ አስባለሁ። ምክንያቱም በጣም ደስ ባይገርም የነሱ ኦዲየንሶች ይለያሉ። የጨረቃ ፋሚሊ ነኝ በጣም ነው በዚህ አጋጣሚ ይኮራውባችሁ። ይሄ በዚህ 2 ቀን ብቻ ለምን ጠፋችሁ እናንተ እያላችሁ እንዴት እንደዚህ ይለያያሉ? በቃ ለነሱ ያላቸው ቦታ እኔ በጣም ነው የገረመኝ ማለት ነው። ስለዚህ የጨረቃ ፋሚሊዎች በቃ እንዴት የሰው ፍቅር እንዴት ውስጣችሁ ላይ እንዳለ በጣም ተረድቻለሁ። ፍቅር ብቻ በጣም ላመሰግኑ። በነገራችን ላይ እዚች ጋር ትውልድን ያዳን ነው ብዬ ነው ማስበው። ማለት እኛ በእኛ ጥረት ሁለታቸው መገናኘታቸው ሁለታቸው በፍቅር መመስረታቸው ወይ ደግሞ ሁለታቸው ሰላም መሆናቸው እኛም ብቻ አይደለም ያስደስተን ትውልዱን ያስደስተው። ምክንያቱም እነሱ ብዙ ነገር ሊያስተምሩን እዚህ ሚዲያ ላይ እስካሉ ድረስ እኛ በእነሱ ብዙ የምንማራቸው ነገሮች ብዙ በቃ ከኋላም ያሉ ጥንዶች እንደናንተ አይነት ቻሌንጆች ሲገጥሟቸው በምን መንገድ እንዴት ማለፍ እንዳለባቸው ያስተማራችሁ የልጅ አዋቂዎች የምትባሉ ልጆች ናችሁና ብሩክና ማለት ሃይሚን ማለት እኔ ምን አይነት እንዴት እንደምወዳቸው ልነግር አልችልም። ምክንያቱም በቃ ብዙ ነገሮችን አይቼባቸዋለሁ በእነሱ ምክንያት ተሰድቤያለሁኝ፣ ተመትቻለሁኝ፣ ብዙ ነገሮች ስለደረሱብኝ በእናንተ ደግሞ መቼም ተስፋ አልቆርጥም። አንዳንድ ስሜቶች አንዳንድ ሁኔታዎች ሊያስቆርጡን እየጣሩ ነበረና ይሄ ነገር ደግሞ በእናንተ እገዛ ኦዲየንሶችን በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁኝ። እናንተ ናችሁ በጣም እየተባበራችሁ ሼር ያረጋችሁ ሁለታቸው እየደወላችሁ ያጨናነቃችሁ በቃ እኛ ጋር ራሱ ስንት ስልክ ዘግተን ነበርና ስንት ሰዎች እየደወላችሁ በጣም እያጨናነቃችሁ ነበር እና በዚህ አጋጣሚ እናንተንም እንኳን ደስ አላችሁ። ይሄ ነገር ካሁን በኋላ እንዳይደገም ብሩክም ሃይሚም የቻላችሁትን ጥረት ማድረግ አለባችሁ ግዴታ።
ኦዲየንስ እንደዚህ መሆን ስለሌለበት ራሳቸውን እስከ መጉዳት የደረሱ ብዙ ነገር ውስጥ የመግባት ሐሳብ የነበራቸው ኦዲየንሶች ነበሩ። ተረጋጉ፣ ነገ ይሻሻላል፣ ነገ አንድ ይሆናሉ እያልን ብዙ ነገሮችን እኛም ሰፖርት እያደረግናችሁ ነበር እና በዚህ አጋጣሚ በቃ በጣም ደስ ብሎኛል ኡመር። በጣም እኔ ራሱ በጣም ደስ ብሎኛል። በጣም ማለት አሁን ያልከው ነገር ምንድነው ኦዲየንሶች በጣም በእነሱ መለያየት ራሳቸውን ወደ መጉዳት ራሱ እኔ በስልክ ተደውሎልኝ ነበር። በዚህ አጋጣሚ በዚህ ሁኔታ ብዙ ራሳቸውን የጎዱም ሰዎች አሉ። ስለዚህ አንዳንዴ በራሳችን ስህተት የምንሰራቸው ስህተቶች እኛም ብቻ ሳይሆን እኛንም ቢከተሉ ሰዎች ይጎዳል ብዬ አስባለሁ። ጥሩ መልእክት ስናስተላልፍ ያን መልእክታችን ለነሱ ምግብ ሊሆን ይችላል። መልእክታችን ደግሞ መጥፎ ከሆነ በዛው አጋጣሚ ሊጎዳ ስለሚችል ብሩክና ሀይሚ በተቻላችሁ አቅም እባካችሁን በቃ ለእናንተ ስትሉ ሳይሆን ለፍቅራችሁና ለኦዲየንስ ስትሉ መልካም ነገር ብትሰሩ የተሻለ ነው። ምክንያቱም እናንተ ዛሬ ላይ መልካም ነገር ሰርታችሁ የማይታይ ነገርና በኦዲየንስ ወደ ኦዲየንስ የማይስተላለፍ ነገር የለም። ስለዚህ በተቻላችሁ አቅም መሀላችሁ ላይ በፍጹም በቃ ሰው ካስገባችሁ መነኝ ዛሬም ነገም በዚህ መቀጠል አይችሉም። ምክንያቱም አሁን እየበጠበጠ ያለው እነሱ ውስጥ ያለ በቃ ባንዳ የሆነ ሰው ነውና እነዚህ አይነት ነገሮች ሲከሰቱ በእናንተ ጥረት ጠላትን ከናንተ ማራቅ አለባችሁ። በቃ ዛሬ እኛ የምናወራችሁ ለእናንተ የምንመክራችሁ ነገር አይኖርም። እናንተ በደንብ ስለምታውቁ ማለት ነው። ብዙ ነገሮች አሳልፋችሁ ምን ታውቃለህ፣ አንዳንዴ የሚጎዳቸው አንድ ነገር አለ። የዋህነት አለባቸው ሁለቱም ጋር ማለት ነው። ያንን የዋህነታቸውን ተጠቅመው ደግሞ መሀላቸው ላይ ገብቶ እነሱን ለመለያየት የሚጥሩ ሰዎች ነፍ ናቸው። እንደሚወዱ ሰው እንዳለ ሁላ ጠላታቸውምና እነሱን ለመጣል የሚሯሯጥ ሰው ብዙ አለ። ቤተሰብ በዚህ አጋጣሚ እኔ ስም አልጠቅስም እዚህ ጋር ውስጥ ለውስጥ ብዙ ማቃቸው ስላሉ ማለት ነው። ስለዚህ እናንተ ደግሞ በመሃላችሁ ሊኖር የሚገባው ሰው ሳይሆን ፍቅር ብቻ ነው። በቃ ፍቅራችሁ መሃላችሁ ላይ ፍቅር ሲኖር በቃ ምንም ነገር ቻሌንጅ ማድረግ ይቻላል። ምንም ነገር ሊጥላችሁ አይችልም። ስለዚህ መሃላችሁ ላይ ሰውን አውጥታችሁ ፍቅርን ብቻ አኑራችሁ ነገ ደግሞ የተሻለ ነገሮች እናንተ ላይ እናያለን ብዬ አስባለሁ። ምክንያቱም እስከዛሬ ድረስ ብዙ ቻሌንጆችን አልፋችኋል። ብዙ ሰው ህይወታችሁ ላይ ገብቶ ለመበጥበጥ በቃ እነዚህ ልጆች በቃ የመጨረሻ ነው ይለያያሉ ተብሎ የሚያውቃል ከዚህ በፊት ብዙ ነገሮች። ስለዚህ ብዙ ቻሌንጅ ማብዛት አያስፈልግም። ለዛ ነገር ደግሞ በዋህነታችሁ የምታረጓቸው ነገሮች አሁንም ነገም ዛሬም በዚህ የሚቀጥሉ ነገር ከሆነ እመነኝ ብሩክ ሀይሚን ታጣታለህ። በቃ በዚህ የሚቀጥል ነገር ከሆነ ማለት ነው። ምክንያቱም ቸልተኝነትም አለበት። አንዳንዴ ሰዎች በቃ ህይወቱ ላይ ወደ አንተ ስለመጡ ብቻ ጥሩ ሰው በመጥፎም የበግ ለምጥ ለብሰው ሊመጡ ስለሚችሉ ሁሉንም ሰው ማመን ሳይሆን በቃ ነገሮችን በሷ የሚመጣብ ነገር በሙሉ መደራደር የለብም። ስለዚህ ህይወት ላይ ሌላ ሰው ሴትን ባለማስገባት እሷን ለሷ ክብር ስትል ፍቅርን ብቻ እየሰጣት በዚህ ብትቀጥሉ የተሻለ ነው ብዬ አስባለሁ። ትክክል ነው ያልከው። ያው ኦዲየንሶችን አንደኛ እዚህ ጋር በምሽት ነው የሰራነው ይሄንን ቪዲዮ። እናንተ ኦዲየንሶቻችንን ይሄንን ነገር ለእናንተ እንደተደሰተልን እንንገራችሁ። እናንተም ደስታችሁን ከኛ ጋር እንድታከብሩ ፈልገን ነው እና አጋጣሚ ይሄ ቤት ሰሞኑ እየሰራንበት አልነበረም። ምክንያቱም እነሱ አንድ መሆን ስላለባቸው በቻልነው አቅም ወደ ቻልነው ቦታ እየተጓጓዝን ነበር እና ይሄንን ቤት ሼር በማድረግ ሰብስክራይብ በማድረግ እገዛችሁን እንፈልጋለን። ቤተሰብ ካሁን በኋላ እንደምንመጣ ባለ ብዙ እምነት ነው። ትክክል። ምንድነው በዚህ አጋጣሚ በቅርቡ ትልቅና አዲስ ነገር ይዘንላችሁ ወደ እናንተ የምንመጣው ነገር አለ። ለኦዲየንስ የሚመችና እናንተ ሊያዝናና የሚችል ትልቅ ነገር ማለት ይሄ ነገር ለእናንተ ስጦታ ማለት ይቻላል። እኔ ቃሉን አልጠራውም፣ ግን ሰርፕራይዝ ይሆናችኋል። በቃ ትቆርጫለሽ እንትኑ። አረ ለምን እንደዚህ እንትን አይደለም። ምን ችግር አለ ማለት ያው ማወቃቸው ስለማይቀር ይሄ ነገር ማለት ነው ራሳችን እንዲያውም ማውጣት አልነበረብንም። አሁን በቃ ትቆርጧለህ እንትኑን ካሜራማን ትቆርጧለህ በኋላ። ስለዚህ ቤተሰብ ያው እንትኑን ብቻ ልንገራቸው። ስለዚህ ቤተሰብ በቅርቡ በአዲስ ነገር ወደ እናንተ እንመጣለን። አልነግራችሁም ምንም እንደሆነ። ስለዚህ ሁላችሁም የተቻላችሁን እያረጋችሁ ይሄን ቤት ሰብስክራይብ እያረጋችሁ እስከዛሬ ለነበራችሁ ፍቅር ከልብ እናመሰግናለን። ካሁን በኋላም የተሻለ ነገር በማድረግ ወደ እናንተ እንመጣለን። ይሄን ቤት 15000 ሰብስክራይብ አድርሱት። ለእናንተ ጥሩና አዝናኝ በጣም የምትወዱትን ነገር እናቀርብላችኋለን። ይመቻችሁ።